የክርስትና የማዕዘን ድንጋይ ትምህርት ነው። እሱ ምንድነው? ከራስህ ይልቅ ባልንጀራ ካንተ ይልቅ እንዲሻል በትህትና። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል፣ ለዘላለሙ ይሰራል። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላሉ ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንግዲህ ታሪኩ ብዙ አለው ከጀርባ። ወደዛ ማብራራት ከገባው ብዙ ጊዜ ያልቅ። ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊሆን ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ።
ግልጽ ነው አይደለም ሐሳቡ? ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ አይደለም። ከቤዛነት ጋር በተገናኘ አቡነ ገብርኤልስ ምን አሉ የሚለውን ማካተን በስፋት በመረጃችን ይዘንበታል። ውድና ክቡራት ቤተሰቦች መረጃው ለመላው ዓለም እንዲዳረስ ሁላችሁም ሰበርና አስቸኳይ መረጃ ስለሆነ ላይክ እና ሼር በማድረግ ትብብራችሁን በማሳየት ከጎናችን እንድትቆሙ እየጠየቅን በቀጥታ ወደ ዝርዝር ትንታኔዎቻችን ብፁዕ አቡነ ገብርኤል ይባላሉ። በ2015 ህገወጥ ሲኖዶስ ተነሱ። በእነ አቡነ ሳዊሮስ፣ አቡነ ዮስጣቴዎስና በአቡነ ዜና ማርቆስ የሚመራው ህገወጡ ራሱን የኦሮሚያና የብሔር ብሔረሰብ ሲኖዶስ ብሎ የሚጠራው ቡድን ብቅ ሲል እነሆ በወርሃ ጥር በ14ኛው ቀን 2015 ላይ መፈንቅለ ሲኖዶስ ሲካሄድ እጅግ በርካታ የሚሆኑት ኦርቶዶክሳውያን ላይ ውዝግብ ተፈጠረ። 26 የጨረቃ ጳጳሳት ሲመደቡ ከ26ቱ አንዱ እንደነበሩ ታሪካቸው ይነግረናል። በስተመጨረሻም እርቅ ተመስርቶ እነሆ ሰላም ከመጣ በኋላ ካሉት ከ26ቱ ሶስቱ በመስፈርት በእጩነት ተመርጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቅዱስ ፓትርያርኩ በተገኙበት እጅግ በርካታ ብፁዓን አበው ሊቃነ ጳጳሳት በተገኙበት ለኦሮሚያ 7 ለደቡብ ክልል 2 ኤጲስቆጶሳት እንዲመደቡ ውሳኔ ተላልፎም በቅዱስ ፓትርያርኩ አንብሮተ እድ እነሆ 9ኙ ተሾሙ። ከ9ኞቹ ብፁዕ አቡነ ገብርኤልም ይገኙበታል። ብፁዕ አቡነ ገብርኤል እነሆ ጳጳስ ከሆኑ ዓመት ከመንፈቅ አልፏቸዋል። እነሆ ከዛ በኋላ በተለያዩ ቦታዎች በተለይም በኦሮሚያ ክልል በበርካታ ቦታዎች ወንጌልን እየሰበኩ ያስተምሩ እንደነበረ ይታወሳል። ታዲያ ከሰሞኑ መነጋገሪያ የሆኑበት ጉዳይ ደግሞ በፍኖተ ጽድቅ በመገኘት በበዓለ ትንሣኤው የተለቀቀው መረጃ ድንግል ማርያም ቤዛዊተ ኩሉ አትባልም ወይንም ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ዝማሬ ፍጹም ስህተት ነው። ገብርኤል ቤዛ አይደለም፣ ሚካኤል ቤዛ አይደለም፣ ማርያምም ቤዛ አይደለችም፣ ፍጡር ቤዛ አይደለም በማለት ከቤዛነት ጋር አስታኮ ያስተማሩት አስተምህሮ በርካታ መምህራንን አስቆጭቷል። ጋዜጠኛ መስከረም ጌታቸው በትስስር ገጿ እንዲህ ስትል ከተበችው፣ በግሌ አመሰግናለሁ አባቶቼም። በቅድስት ቤተክርስቲያናችን የቅርብ ጊዜ ፈተናዎች ውስጥ አንዱ ሕጉን የሚያውቁና የሚያስተምሩ ሊቃውንት ዝምታ ይመስለኛል። በተለይ ባለፉት 2 ዓመታት በነበረው የታሪክ ጥላሸትን ውስጥ በቁጥር ካሉ አንጻር ጥቂት የሚባሉት ብቻ ተሟግተዋል። በመናገራቸው ብቻ በራሱ ቤተ ክህነቱም ሳይቀር አናውቃችሁም ተብለው ተገፍተውም ነበረ። ብዙሃኑ ግን ዝምታን መርጠው ነበር። በዚህም እንደ ምዕመን ለምን ብለን ጠይቀናል። ከውጪ ጫና ሲበዛ በትር ሲጠነክር ብቻ ሳይሆን ከውስጥ እሾህ አሜኬላ ሲበቅል መተው ካልተጋፈጡ ወጥተው ካልመሰከሩ ምኑን አስተማሩን? ቤተክርስቲያን የሰጠቻቸውን ስምና ክብርስ ለምናቸው ነው ብለን አምተናቸዋል ወይ? ጋዜጠኛዋ ትቀጥላለች። ዛሬ ብፁዕነታቸው በተናገሩት ላይ እነዚህ ሌሎች የመጻሕፍት መምህራን ግር ብለው ቢመጡ እጅግ ደስ ባለኝ። አንድም ስለ ሃይማኖታቸው፣ አንድም በእንተ ስማ ለማርያም ብለው በስሟ ተማጽኖ የተማሩባት ትምክህታቸው ናትና ቅናታቸውን ቀናሁበት። አንድም ደግሞ ብዙ ጊዜ ጳጳሳቱን ተው ማለት ዶግማ መጣ ስለሚመስለው በእውቀትና በአክብሮት መመለስን አሁን ስላሳዩን ሃይማኖታችን ከማንም ከምንም የማናስበልጠውና የማንደራደርበት መሆኑን ስላሳዩን እንደ አንዲት ምዕመን እጅግ እሳሳለሁ እነሳለሁኝም። በተለይም በቤተ ክህነቱ መዋቅር ሆኖ መታገል ነውር ለሚያደርጉና
በፍርሃት ለተቀፈደዱ ምሳሌ ትሆናላችሁ። እናንተ ዝም ስትሉ ነው ምዕመኑ እመልሳለሁ እያለ የሚያጠፋውን አታጥፉብን። መምህር ቀለመወርቅ እንዲህ አሉ። ማረጋጋት የገብርኤል መገለጫ ነበር። አሁን ግን ማህበረ ምዕመናን ታውከዋል። ብፁዕ አቡነ ገብርኤል ወይ ቀዳማዊን ገብርኤል ሆነው መንጋውን ያረጋጉ። እንዲሁም መምህር ዮሴፍ ደሳለኝ አጠር ባለ መልእክታቸው እንዲህ ሲሉ አስቀምጡ። በነገራችን ላይ ጵጵስና ስልጣን እንጂ ዕውቀት አይደለም። ለዚህ ነው ስተት እንደ ክረምቷ እየፈሰሰ ያለው። መምህር ጽጌ አስተራይም ቤዛ የሚለውን ያነሱና እንዲህ ይላሉ። የቃሉ ትርጓሜ እናም የትርጓሜ ምስጢር ነገር ድህነታዊ ይዘት ሲተነተን ያው አንድ አጠር ደከም ያለ መጽሐፍ እንደማንበብ ይቁጠሩት። ሲያነቡ ሰልችተው እንደማያቋርጡ አማትበው ይጀምሩ። የቃሉ ትርጓሜ ይላሉ። ቤዛ ቤዘወ አዳነ ተቤዠ ዋስ ጠበቃ ሆነ ተካ ለወጠ አሳልፎ ሰጠና ይህንን የመሳሰሉ ትርጓሜዎች አሉት። ስለዚህ ለዚህ ግስ ቤዛ የሚለው ጥሬ ዘር ይገኛል። የቤዛ ትርጓሜ ዋጋ፣ ካሳ፣ ለውጥ፣ ጥላ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ተብሎ በዚህ ሁሉ ይተረጎማል። ቤዛ እነዚህን ሁሉ ያስተረጉማል። ነገር ግን እነዚህ ሁሉ የቃሉ ትርጓሜዎች ማዳን ወይንም ትድግና ከሚለው ቃል አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሙ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍሏል ይላል። እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል። ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው። ይቆየን። ያው ካጠፋው ይቀርታል።
ከመቤታችን የጠፋ ከመቤታችን የሸሸ ከመቤታችን የጎደለ ከክርስቶስ ይጎላል፣ ከክርስቶስ ይታጣል። መገኛው